ይህንን ሁሉ ሚስጥር ስለ መጽሐፉ ስለ ገጹ ካሳወቀ አበራ የት እንዳለ ታውቃለህ ማለት ነው። ያንተ አለቃ አበራ የት ነው ያለው? ከትንሽዬ ነገር ጀምሬ ነው ስታሰር ስፈታ ህይወቴን እንደዚህ በመድከም ያሳደፉት ነገር እጄ የምሰራው ስራ ነው እንጂ ይሄ ገጽ ህይወት ምናምን የምትሉት ነገር ጭራሽ ያለብኝ በቃ አለ። ምንም አይነት ነገር ሊናገር መረጃም ሊሰጥ አልቻለም። ግርማ በሰዓቱ በጣም ተጨንኗል፣ በጣም አሰቃይተኗል። በጣም ብዙ ነገር እሱን ለመጉዳት ሊናገር ለማድረግ በጣም ብዙ ነገር አድርገ በመኪና ዋጋ መሀል አዲስ አበባ ላይ መኖሪያ ቤት ይግዙ። ከ80% በላይ ዲያስፖራ በሰፈሩበት ዲኤምሲ ሪል ስቴት ቤቶን ይግዙ። 60% የባንክ ብድር ተመቻችቶሎት ካሉበት በእጅ ስልኮ ደውሎ ከ10% ጀምሮ በመክፈል ቤቶን ይሰዱ። ወደ በ3 ቀን በዲኤችኤል ካሉበት ሀገር እናደርሳለን። በወር 70 ሺህ ብር ገቢ ካሉትም ዲኤምሲ ባለቤት ያደርጉታል። ከስቱዲዮ እስከ ባለ 4 መኝታ እንዲሁም የንግድ ሱቆችን አዘጋጅተናል። መንደሩ በ65 ሺህ ካሬ ላይ ያረፈ ሲሆን 5 ሊፍት፣ 5 መዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ጄኔሬተር አለው። ግንባታዎች በአልሙኒየም ፎርምወርክ የሚሰሩ በመሆናቸው በአጭር ጊዜ ይረከባሉ። እንደሚከፍሉ መጠን እስከ 35% ልዩ ቅናሽም ተዘጋጅቷል። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት። ውሃም ምንም ነገር ሳቀብለው ስለ ቤተሰቦቹ ትንሽ ስለ ቤተሰቦቹ ለመናገር ሞክሯል። ለኔ በነዛ ቀናት ውስጥ ያንን እንደወጉት ያ ማደንዘዣ ደግሞ ራሱን ከሳተ በኋላ ስለነበረው ነገር ስላደረገው ነገር በሙሉ ቅብጥርጥር እንዲያደርግ እንዲያወራ የሚያደርግ ማደንዘዣ ነው። ይሄ ማደንዘዣ ዋንትና የሆነ የመርፌ መሰል ነገር የለም፣ ያው ፈሳሽ ያለበት ነገር ተመልክቻለሁ። እኔ እንደዚህ ተራ ስራ አልቀበልም እንጂ ትናንሽ የሆኑ ስራዎችን አልቀበልም። በቃ ደህና ገንዘብ ደህና ብር ያለው ነገር ነው የምቀበለው። ያ የተደበቀው ወርቅ ከወጣ በኋላ የሚገኘው ብር ቀላል አይደለም። ከዛ 2% ትሰጠኛለህ አልኩት። መኑኝ ሲምራም አይደለሁም አሙቴም አይደለሁም። አልተናገረም በምልበት ሰዓት በቃ ይሄንን ነገር ሞክር እያለ የተለያዩ የማሰቃያ መንገዶችን ፕሪፈር ያደርግልኛል። በኤሌክትሪክ መንዘር ሊሆን ይችላል፣ ጥፍር መንቀል ሊሆን ይችላል፣ በቃ ቆዳውን ከላዩ ላይ ማንሳትም ሊሆን ይችላል። እዚህ ግርማ የተባለው ሰውዬ ያላደረግነው ነገር የለም ከመግደል ውጪ ማለት ነው። በነበረ ሰዓት ግርማ ምንድነው የተናገረው? በጣም ብዙ ነገር የተናገረው ያልኩ እኮ ቢናገር ኖሮ በቃ ጨርሰን ነበር ስራችንን። እዛም ቦታ አታገኙንም ነበር። እስካሁን የግርማ አለመንቃት እጅግ በጣም አሳሳቢው ጉዳይ ሆኗል። ሰላም ጤና ፍቅር ለእናንተ ይሁን ውድ የሀገሬ ልጆች፣ ከሀገር ውስጥም ከሀገር ውጭም ሆናችሁ ይህንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካ ሾው ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን የምናደርስበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ወደ ተመልካቾቻችን እንደተመለከታችሁት ከሆነ አንድ ኬስ ከጀመረን ሰንበት ብለናል። ያ ኬስ ደግሞ አሁን ላይ ጨረስ ነው ተዘጋ ቋጨ ነው ስንል ደግሞ እንዳሰብነው ሳይሆን እንዳላሰብነው እየሆነ መጥቷል። እጅግ በጣም አስደንጋጩ እጅግ በጣም አሳሳቢው ጉዳይ ደግሞ የግርማ እስካሁን ራሱን አለመንቃት ነው። ራሱን አልሆነም፣ እስካሁን ደግሞ ራሱን እንደሳተ ነው ያለው። ያ በጣም አስደንጋጭና አሳዛኝ ሁኔታ ላይ እንድንገባም አድርጎናል። ምናልባትም ግርማ ነቅቶ ቢሆን ኖሮ አሁን ላይ ብዙ ነገሮች ተስተካክለው ነገሮች በሙሉ አልቀው ሊሆን ይችል ነበረ። ነገር ግን ያ ደግሞ እንዳይሆን ያደረገው የደረሰበት ነገር ግርማ ላይ የተፈጠረበት ነገር ነው። እንግዲህ እንዳያችሁት ከሆነ ግርማን እንዴት በእጃችን ልናስገባ እንደቻለን ተመልክታችኋል። ግርማን ያዝነው አገኘነው ስንል ከነበረበት እንግዲህ መጋዘን በቀጥታ አዘዋውረው እንግዲህ ሌላ ፕራይቬት የሆነ ሴኪዩርድ የሆነ ቦታ ላይ ነበር ያስቀመጡት። ያን ጊዜ ደግሞ ግርማ በጣም ብዙ መከራዎችን፣ በጣም ብዙ ስቃዎችን፣ በጣም ብዙ ድብደባዎችን ሳይቀር ምግብ አለመሰጠትን ሳይቀር በጣም ብዙ ነገር ነበር የደረሰበት። ይህንን ሁሉ ጊዜ ስንጠብቀው የነበረው ይህንን ሁሉ ጊዜ ስንፈልገው የነበረው ግርማን ነበረ። ነገር ግን አሁን ደግሞ ስናገኘው እዚህ ጋር ግርማ ያለበት ሁኔታ በጣም አሳዛኝ እጅግ በጣም የሚሰቀጥጥ ሁኔታ ነው ያለው። እንደዚህ መሆን በሚገባበት ሁኔታም አይደለም የተያዘው። እጅግ በጣም በእንክብካቤ እጅግ በጣም በስነ ስርዓት መያዝ የነበረበት ሰው ነበረ። እነሱም ከሚፈልጉበት ሁኔታ አንፃር እኛም ከምንፈልገው ሁኔታ አንፃር። ምክንያቱም ለዚህ ነገር ሁሉ ቁልፍ ያለው እጁ ላይ ነው። ይሄ ሁሉ ድብደባም ይሄ ሁሉ ስቃይም የሚገባውም ሰው አልነበረም። እንዳያችሁት ከሆነ ደግሞ እንግዲህ የደረሰበትን እኛ ያገኘናቸውን ሁለት ሰዎች ደግሞ ተመልክታችኋል። እዛ ፕራይቬት የተባለው ሴኪዩሪቲ የተባለ ቦታ ላይ ሲጠብቁት የነበሩት ሰዎች እነዚህ ሰዎች ነበሩ። ቦታው ላይ ስንደርስ ደግሞ ያገኘነውን ነገር ተመልክታችኋል። ትኩስ ደም ነው ቤት ውስጥ ያገኘነው። ያ ማለት እንግዲህ እየተደበደበ እየተመታ እንደነበረ ማሳያ ነው። ልብሱ ላይ ቦታው ላይ ሳይቀር እንግዲህ የተኛበት ሲሚንቶ ላይ ባዶ ሲሚንቶ ላይ ነው ያገኘነው።
የሚተኛበት ቦታም እንኳን አልነበረም። በዛ ሁኔታ ውስጥ ነው ግርማ የተገኘው። ምክንያቱም በቅርብ ቀናት ውስጥ በነዛ ቀናት ውስጥ እንኳን እዛ ቤት ከገባ በኋላ ደግሞ ድብደባ እንኳን ሳይቀር ደርሶበት ነበረ። ከዛ በላይ ደግሞ ግርማ ደግሞ እንደኛ እንደምናስበው ከአየለም ደግሞ እንደተረዳ ነው ሚስጥሩን በሙሉ አሳልፎ ለመስጠት እንግዲህ የመጨረሻ የትዕግስቱም ጫፍ ላይ ደረሰ እንደተባለው ሰው ሆኖ ደግሞ አላገኘነውም። የጠበቅነውን ግርማ አይደለም ያገኘነው። ይህንን ሁሉ ሚስጥር ለመጠበቅ ሲል እነዚህ ሁሉ ድብደባዎች እስከሚደርሱበት ድረስ እነዚህ ሁሉ ስቃዎች እስከሚደርሱበት ድረስ ታግሶ እስካሁንም ሚስጥሩን በእጁ እንደያዘ ይሄ ማሳያ ነው። እንግዲህ ተመልካቾቻችን እስካሁንም ድረስ እንግዲህ ራሱን ሊስት የቻለበት ላይነቃ የቻለበት ምክንያት ይሄ ነው እንጂ መጀመሪያውኑ በሙሉ ሚስጥሩን በሙሉ አሳልፎ ሰጥቷቸው እሱም አሁን ከደረሰበት ስቃይ አሁን ከደረሰበት መከራ በሙሉ መላቀቅ ይችል ነበረ። ይሄ የማይደርስበትም ነበረ። እነዚህ ሁለት ሰዎች ደግሞ ቦታው ላይ ያገኘናቸው ሰዎች ደግሞ ምን አይነት ቆይታ ከኛ ጋር እንዳደረጉ ተመልክታቸዋል። ምንም ነገር መናገር አይፈልጉም። አንዱ እንግዲህ አዳማ ነበርኩኝ እጄ ላይ አጉል ነገር ተያዘ። በዛ ሁኔታ ውስጥ እንግዲህ ወደ እስር ቤት ገባሁኝ። ያ ማለት እስር ቤት እንግዲህ እስሬን እየተቀጣሁ እያለ እስር ቤት እንዳለሁኝ አንድ የማምለጥ ሀሳብ መጣልኝ። እኔ ነበርኩኝ ሚሽኑን ያዘጋጀሁት የማምለጥ ሚሽኑን። አብሮኝ አንድ 3 ሰዎች ነበሩ፣ ከኔ ጋር 4 ነበረን። እነሱን ሁላ አስመልጫለሁኝ። አንድ ግን በመሃል አንድ ሰው ነበረ። ያ ሰው ደግሞ ይህንን የሚያክል ድፍረትማ ካለ ከኔ ጋርም ሌሎች የምሰራቸው ስራዎች አሉ ብሎኝ እንግዲህ ከነዚህም ሰዎች ጋር ሊያገናኘኝ ችሏል። መጨረሻ ላይ ደግሞ አንደኛውን ውጭ የነበረውን ሰው ደግሞ ስናገናኘው እዛ ቤት ውስጥ እንደተከራየ 3 ወር እንደሆነው ግቢ ውስጥ መዘዋወርም እንደሚፈልግ ሌሎች የተለመዱ ባህሪውም እንደሆነ ከዛ በተጨማሪ ደግሞ አንድ ቦታ ላይ በቅጥር እንደሚሰራ በ7,000 ብር ደሞዝ እንደሚሰራ እኛ ግን ስናገኝ መጨረሻ ላይ 300,000 ብር በአካውንቱ ተዘዋውሮ ነበር ያገኘነው። 7,000 ብር በየወሩ የሚከፈለው ደሞዝተኛ የሆነ ሰው 300,000 ብር። ይሄ ማለት ደግሞ እሱ ያለን ክፍለ ሀገር አጎቴ መሬት ሽጦ ያስገባልኝ ገንዘብ ነበረ። መሬት ሲሸጥ ደግሞ 300,000 ብር የኔ ድርሻዬ ነበረ። ያ ማለት ግን ብዙ አጠያይቂ ያጎቱን ስም እንኳን ለመናገር እንኳን እንዴት እንደተበንተባተበ ተመልክታቸዋል። በጣም ብዙ ፖይንቶች አሉ እነዚህ ሰዎች ጋር። በእነዚህ ሰዎች እንዝላልነት ነው አሁንም ቢሆን ግርማ የደረሰበት ሁሉ መከራ የደረሰው። በእነዚህ ሰዎች ምክንያት ነው ግርማ ይሆን እየሆነ ያለውን። እኛ ጨረስነው ስል ነገሮቹን ተገላገልን እዚህ ጋር አበቃ ስንል ሌላ መዘዝ ደግሞ ይዞ የመጣብን በእነዚህ ሰዎች ምክንያት ነው። እንግዲህ ተመልካቾቻችን መጨረሻ ግን እዚህ ቦታ ላይ ያገናኙ ከእስር ቤት አብሮት ያመለጠው ሰው አበራ የሚባል ሰው እንደሆነ ሲናገር በምን አይነት ሁኔታ አንዱ የአቆብ የተባለ ውጭ ላይ ሲጠብቅ የነበረው ጋርድ ተነስቶ እንዴት ሊመታው ሊያንቀው እንደተነሳ ተመልክታችኋል። ከዛም በኋላ የኛ ሰዎች እንግዲህ ወስደው የራሱን የእጁን የዋጋውን እንዲያገኝ ነበር ያደረግነው። ከዛም በኋላ እንግዲህ የመጣበትን መንገድ ተመልክታችኋል። እኛም የግድም ፑሽ ማድረግ ስለነበረብን ምክንያቱም በሰላም እንድናወራ እነዚህ ሰዎች ስለማይፈልጉ የራሳችንን ተጽዕኖ ማሳደር ነበረብን። በዚህ ሁኔታ ዛሬ ላይ እንግዲህ እነዚህን ሰዎች የኛ ሰዎች እዚህ ድረስ ይዟቸው መጥተዋል። ዛሬ እንግዲህ እውነቱን መናገር ይኖርባቸዋል። አሁንም ቢሆን እንግዲህ የቀረው አንዱ ገጽ ነው። ይሄን አንድ ገጽ የግድ ማግኘት አለብን፣ ሙሉ መሆን አለብን። ግርማ እዚህ ጋር ታሞ ተኝቷል፣ አልነቃም። እስኩዝ ደግሞ እስከሚነቃ ከሐኪሞቹም እየተነገረኝ ያለው ነገር በጣም ተስፋ አስቆራጭ ነገር ነው። ምናልባትም እኛ ተስፋ መቁረጥም ስለማንፈልግ እስከ መጨረሻዋ ጠብታ ድረስ እንደምንታገል ላሳስባችሁ ልናገር እፈልጋለሁ። አሁንም ቢሆን እስከ መጨረሻው እንታገላለን። ግርማ እስከሚነቃ ግን እኛም እዚህ ጋር መተኛት ወይም ደግሞ ቁጭ ማለትም እጃችንን አጣጥፈን መቀመጥ ስለሌለብን የቀረውን አንድ ገጽ ከዛ በኋላ ደግሞ ከነዚህ ሰዎች ጀርባ ያሉትን አካላት በሙሉ ማጋለጥም ስለሚኖርብን ብዙ የምናደርጋቸው ነገሮች ይኖራሉ። እንግዲህ አሁን ላይ ባለንበት ሁኔታ ግርማ ያለበትን ነገር ነግሬያችኋለሁ። ለግርማ ጸሎት፣ ዱዓችሁ ሁሉ ያስፈልጋችኋል እንዲነቃ ሰላም እንዲሆን። እንግዲህ ውድ ተመልካቾቻችን የእናንተ ጸሎት ከምንም ጊዜ በላይ ያስፈልገናል። ደህና እንዲሆን ጸልዩልን። ምክንያቱም የብዙ ነገሮች መፍቻ ቁልፍ እጁ ላይ ስለሆነ እስከ መጨረሻው ድረስ ውድ ተመልካቾቻችን አብራችሁን ቆዩ ማለት እፈልጋለሁ። አብራችሁን ስትቆዩ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ብሩክ ነኝ፣ ዱካሾ ላይ እንገኛለን። መልካም ቆይታ። እሺ እንግዲህ ይሄ ሁሉ ነገር ሆኗል። አሁን ላይ ወደኋላ የምንመለስበት ምንም ምክንያት የለንም። ብዙ ነገሮችን እኛ ስለናንተ አጣርተናል። ብዙ መረጃዎችን አግኝተናል። እያንዳንዱ የእናንተ ሪከርድ እጃችን ላይ ነው ያለው። ዝም ብዬ አልተቀመጥኩም። ከዛ ባሻገር ደግሞ ግርማ አሁን ድረስ አልነቃም። ባለፈውም ቢሆን ለአንተም ለአለቃህም ነገራችሁ ነበረ፣ ግርማ ደህና እንዲሆን ጸልዩ። ያለበለዚያ ግን አንተንም አለቃህም ግርማ የደረሰበትን ነገር በሙሉ እናንተ ያደረጋችሁትን ነገር በሙሉ እኔ ጥፍ አድርጌ እንደምመልስላችሁ ነገራችሁ ነበር።
አሁን አንተ ከኔ ጋር ልታወራ ተቀምጠሃል። ከኔ ጋር ስታወራ ግን እዚህ ጋር የምትነግረኝ ነገር እውነቱ ወደ እውነቱ የምታቀርበኝ ላንተ ራሱ ለሚደርስብህ ፍርድ ማቃለያ ነው የሚሆንክ። ያላችሁ የምትነግረኝ ነገር ይኸውልህ ራስህን ነው የምታድነው። እኔ ወደድክም ጠላህም በማገኘው መንገድ አገኘሃለሁ። ግን ለኔ የምትነግረኝ ነገር ለራስህ ነው እስርህን የምታቀለው። የቅጣት ማቅለያ ነው የሚሆንክ። ያው ካለፈው ጊዜ ጀምሮ እኮ የተጠየኩትን ጥያቄ በስትክክል የመመለስ አጋጣሚ ገጥሞኛል። አሁን በእናንተ ዙሪያ ማለት ነው። በስትክክል አይደለም ይኸውልህ ከዛ ከመጣሁበት ጊዜ ጀምሮ ያለኝን ህይወት በአጭሩ ለማስረዳት ሞክሬያለሁ። እኔ እንደዚህ አይነት ነገር ይገጥመኛል ብዬ በጭራሽ አላሰብኩም። አሁንም በተደጋጋሚ እየነገርኳቸው ያለሁት እንደዚህ አይነት ነገር ከባድ ነገር እንደዚህ በቃ ጫና ያለው ነገር ይገጥመኛል ብዬ አላሰብኩም። ያው ግርማ ያላችሁትን ሰውዬ ደግሞ ግርማ ያው እኔ እዚህ ጋር ያለሁበትን ችግር አንጻር በማየት ነው ይህንን ልናገር የምገደደው። ምክንያቱም ያው ጫና በዝቶብኛል በእናንተም የእኛ አባላቶች እንግዲህ ስላንተ ወንጀል ሪከርድ ትላንት ስለነገርከን ከአዳማ መተህ እዚህ በዛ ወንጀል ምክንያት እዚህ እንደመጣህ እንግዲህ ለእኛ ነግረህናል። የአንተን ወንጀል ሪከርድ በሙሉ አጣርተናል። የእኛ አባላቶች አጣርተዋል። እንግዲህ ስልክ ሰርቀህ ነው የታሰርከው። ህይወቴን እንደነገርኳችሁ ነው እኮ። ከዛ ከትንሽዬ ነገር ጀምሬ ነው ስታሰር ስፈታ ህይወቴን እንደዚህ በመድከም ያሳደፉት የነበረው እዛ ክልል ህይወት ላይ ማለት ነው። እና የእስር ቤት ህይወት አምልጬ ያገኘሁትን ሰው ነግሬያችኋለሁ። ወደዚህ ሰውን ያገናኝ ጭራሽ ይሄ ነገር ይሄ ስራ ይገጥመኛል ብዬ አላሰብኩትም። እንዴ እንደምታየው ማለት ነው ስምምነት ቀርቦልን ነበረ። አሁን ለመግለጽ ግዴታ ቸገራችሁ፣ ግን ቢሆንም ያው ለመናገር ግዴታ ስላደረጋችሁብኝ ነው። እና ስምምነት ቀርቦልን ነበረ። ስምምነቱን ሳይ ገንዘብ ነው ብዙ ገንዘብ ነው ያሳዩኝ። 200 ሺህ ብር 300 ሺህ ብር ምናምን ለእኔ ህይወቴን ይቀይረዋል። ለእኔ በጣም ብዙ መንገድ ያዘጋጅልኛል ምናምን። እና በዛ ሰዓት ይሄ ስምምነት ሲቀርብልኝ ለእኔ አማራጭ አልነበረኝም። ቀጥታ ወደ ስራው እንድገባ ነው የተመቻቸልኝ። ቀጥታ ወደ ስራ ገባሁ። ይሄ ግርማ የምትሉት ገጽ የምትሉት ነገር ምናምን ጭራሽ ምንም እሱ አልመጣልኝም ነበር። ግን በሚሽኑ በስራ የተሰጠኝ ስራ ያንን ነበረ። የተሰጠኝን ስራ ፈጽሜያለሁ። ግርማን ያው እናንተ እንደምትሉት ያው ተሰቃይቷል። ተጎድቶን ያገኛችሁት ተሰቃይቶን ያገኛችሁት አዎ እሱ ትክክል ናቸው። ስለዚህ ግርማን ማን ያሰቃዩ? ይኸውልህ ይህንን ነገር አሁንም ዳግመኛ ነው የምነግርህ። ይሄ አቅጅበት የገቡብን ነገር ሳይሆን በዚህ ጋር በሰው የመጣልኝ ስራ ነው እና በገንዘብ ጉዳይ ተገድጄ የምሰራው ስራ ነው እንጂ ይሄ ገጽ ህይወት ምናምን የምትሉት ነገር ጭራሽ ያለብኝ በቃ አላ ማውቀው ታሪክ የለም። ስለዚህ በቃ አላ መቼም ይኸውልህ ማውቀው ታሪክ የለም አይደለም። በአካውንት የገባልህ 200 ሺህ ብር አለ። ለአለቃ 300 ሺህ ብር፣ ለአንተ 200 ሺህ ብር ከፍያ 200 ሺህ ብር የተከፈለበት ደግሞ ቀላል ወንጀል አይደለም። መቼም በ200 ሺህ ብር ሲገባልህ ተራ ወንጀል ነው ብለህ አታስብም። አንተ ራሱ ምንድን ነው ብለህ ትጠይቃለህ። ገጽ የሚባል ነገር አላውቅም የምትለኝ፣ ግርማን የሚባል ነገር አላውቅም የምትለኝ 200 ሺህ ብርን የሚያክል ብር እዚህ ጋር ተከፍሎ የምትሰራ ወንጀል ቀላል ወንጀል አይደለም። ይህንን አንተ ራስህ ልቦና በደንብ ያውቀዋል። ስለምትሰራው ሰው ምንነት፣ እዚህ ጋር ስለታገተው ሰው ምንነት በደንብ ሳታውቅ ቀርተህ አይደለም። እንድናገር የፈለጋችሁትን ነገር ግልጽ አድርጉልኝ። እንግዲህ ግርማን እንደዚህ እስኪሆን ድረስ እንዲህ ኮማ ውስጥ እስካሁን እስካይነቃ ድረስ አልነቃም። አሁን ግርማ በእናንተ ምክንያት ምን ስታረጉት ነበረ? ግርማን በዚህ ልክ ምን ፈልጋችሁ ነው እሱ ጋር? እኔ እኮ ይኸውልህ እዛ እሱን አግቼ በነበረበት ሰዓት እና በቃ ከአባሬ ጋር በነበርንበት ሰዓት ስለ የተጠቀምነውን ነገር ግዴታ ለመናገር እየተገደድኩ ነው። እሱንም ያው በጣም አንከራተኗል፣ በጣም አንገላተኗል። ግልጽ ነው። እዚህ ጋር ሕክምናም እንደሚያሳያችሁ ነው ምናምን በጣም እንደተንገላታ ነው የሚያሳያችሁ። እና እኔ ያው አልዋሻችሁም። እኔ እዛ ጋር ሰውየውን በጣም አሰቃይተኗል፣ ተጨነኗል። ያው እየተመለሱ አለቄ እንዳልኳችሁ እዛ ጋር የሚያሰራኝ እና ለዛ አዳማ ሰውየውን ያስቀመጠው ሰው በተደጋጋሚ ሰውየውን በማስጨነቅ በመደብደብ እንደገና ለእናንተ ለማስረዳት እንትን አልኩት እና በነገራችን ላይ ያው ብዙ እንደተጎዳ አውቃለሁ። ግን እዛ ጋር ይሄ ገጽ አምጣ ምናምን ብሎ ጫና ሲፈጠርበት እያየሁ አዝኛለሁ እንደ ሰው ልጅ። ግን እንደተጎዳም አይቻለሁ።
ነገር ግን በቃ እኔ ገንዘቡ ነው እዚህ ጋር ይሄን ነገር እንዳደረግ ያስገድደኝ ገንዘቡ ነው። በአካውንቴ ያየው ገንዘብና ስራውን ስጨርስ ገጹ ሲመለስ ማለት የጎደለው ገጽ የነሱ ስራ ነው። የጎደለውን ገጽ ስታመጡ ይሰጣቸዋል የተባልነው ፕሮሚስ የተገባልን ብር ነበር። እኔ እናንተ እንደምትሉት በቃ አላ ገጽ ምንም አውቀው ነገር የለም። አልገባኝም ስለምን አይነት ገጽ የአንድ ሰው ህይወት እዛ ጋር ሲንከራተት እያዩ ሳላዘን ቀርቼ ሳይሆን ነው አለቃ እዛ ጋር ገጽ ወረቀት ጎደለ ብሎ ሰው ሊያሰቃዩበት የሞከሩበትን ምክንያት ጠይቄያለሁ። ሳልጠይቅ አላለፍኩም። ግን ምንም ማንም ሊናገር ፈቃደኛም ሊሆን አልቻለም። አለቃዬም ቢሆን ፈቃደኛ ሊሆን አልቻለም። እንግዲህ ብሩኬ በጣም የሚገርም ነገር በዛ ሁኔታ ውስጥ መቼም አንተ ነበርክ እያገኘኸው የነበረው እንደተናገርከውም ደግሞ በዛሬ ደግሞ በር ላይ ያገኘነህ አንተ ነው። ለግርማ ከነበረው ጋርድ ከያዕቆብ በላይ አንተ ነህ በጣም ቅርቡ። ስለዚህ ደግሞ በእርግጠኝነት በዛ ሁኔታ ውስጥ በዛ ስቃይ ውስጥ ሆኖ ግርማ የሚናገራቸው ነገሮች ይኖራሉ። ያለው ነገር የተናገረው ነገር ነበረ ወይ በጊዜው? ብዙ ነገር እኮ አለቃ ሊናገር ይችላል እኮ። ምንድነው ይችላል አይደለም? የተናገረውን ነው እየጠየኩ ያለሁት። ለየት ባለ መልኩ የሰማኸው የተናገረው ነገር ስለምዛም ገጸስ ሊሆን ይችላል፣ ስለዚህም ጉዳይ ሊሆን ይችላል፣ ስለናንተም ሊሆን ይችላል፣ ስለናንተ ሰዎችም ጭምር ለየት ባለ መልኩ የሰማኸው ነገር ምንድን ነበር? እኔ እዛ ስራችን የነበረው በዛ ገጽ ዙሪያ ነበር እና ስንጫኑ ምንም እኔ እንጃ ብቻ እንደ ሰውኛም እኔ እንደ ራሴ ሳስበውም ምንም አይነት ነገር ሊናገር መረጃም ሊሰጥ አልቻለም። ግርማ በሰዓቱ በጣም ተጨንኗል፣ በጣም አሰቃይተኗል፣ በጣም ብዙ ነገር እሱን ለመጉዳት ሊናገር ለማድረግ በጣም ብዙ ነገር አድርገኗል። ግን ምንም አይነት ነገር ሊናገር አልቻለም። እንዲሁም እኔ እንደ ሰው አዝኜለት ነበረ። አዝኜለት ወደ መጨረሻ አካባቢ ከመያዛችን ወደ መጨረሻ አካባቢ እንዲሁም በጣም ተጎድቶ የኤሌክትሪክ ምናምን ነገር ከተጠቀመን በኋላ ያሳየኝ ነገር ለእኔ በቃ በጣም ከባድ ስሜት የፈጠረብኝ እና ወደኋላ መለስ ብሎ ነው ውሃም ምንም ነገር ሳቀብለው ስለ ቤተሰቦቹ ትንሽ ስለ ቤተሰቦቹ ለመናገር ሞክሯል። ለእኔ ምን አለ ስለ ቤተሰቦቹ? ያ ማለት ጥሩ ግልጽ አላደረግልኝም። ግን በሰዓቱ በጣም ተጎድቶ ስለነበረ የነገረኝ ነገር ግልጽ አልሆነልኝም ይመስለኛል። ግን ስለ ልጆቹና ስለ ሚስቱ ይመስለኛል ያን ነገር ብቻ ነው እና በቃ በጣም እንደተጫነው እዛ ጋ ብዙ ጉዳቶች እንዳደረስበት ግልጽ ላደርግ እፈልጋለሁ። ማለት በቃ እኔ ለህይወቴ ሰግቼ ነበር በሰዓቱ። ያን ብር ሳይ አንደኛ ስራውም ስቦኛል፣ ሁለተኛ ብሩም ስቦኛል። ላለመስራትም ለመስራትም ፈልጌ ሁለት ቦታ ውስጥ ወደህ እየሰራ እኮ ነው። ላለመስራት ፈልጌ ልትለኝ አይችልም። እዚህ ጋር ወደህ ነው እየሰራ ያለው አይደለ? ገንዘብ ተከፈለ። እዚህ ጋር ወንጀል ነው። አንድ ምስኪን ሰው እንደዛ እያሰቃያችሁ የትኛው አይደለም የትኛው እንደኔ ያለ ኤዳ ልጅ ነው? እስኪ ለእናቴ ስል ነው ሲጀመር ይሄንን ገንዘብ ሳይ ወደዚህ ስራ የገባሁት ለእናቴ ስል ነው። ይሄንን ሰው ለመጉዳት ብዬ አቅጃለሁ የገባሁበት ነገር አይደለም። ያው ግን እንደ ሰውኛ ግን ይቅርታ ለመጠየቅና የግርማን ህመምና ቁስሉን ብችል ያው እዚህ ጋር ተናግሬ ምን አለ መውጣት እሞክራለሁ። መውጣት እዚህ ጋር እኮ ይኸውልህ አያወጣህም። እያንዳንዱን ነገር እስከ መጨረሻው ጠብታ ድረስ አንድ እውነት እንኳን ሳታስቀር ካልተናገርክ ከዚህ የምትወጣበት ምንም ምክንያት የለም። እዛ ቦታ ላይ አንድ ምስኪን ምንም ማያውቅ ግርማ የሚባል ሰው እየደበደብክ እያሰቃየክ ይህንን ሁሉ መከራ እያደረግክበት እስካሁን ድረስ እንዳይነቃ አድርጋችሁ ካደረጋችሁ ዝም ብለህ አይደለም። በዛ ላይ ደግሞ ነግሬሃለሁኝ ባለፈው አንድ ተራ ሰው ራንደምሊ ከመሬት የተመረጠ ከሜዳ የተመረጠ ሰው መጥቶ እዚህ ጋር ግርማን እንደማይጠብቀው እርግጠኛ ነበርኩኝ እኔ። ምክንያቱም ይኸውልህ አንተ በጣም በወንጀል የተካንክ ሰው ነህ። የወንጀል ሪከርዶች ሳይቀር ለዚህ ምስክር ናቸው እንጂ ምንም የማያውቅ ሰው ከሰፈር ወይም ደግሞ ከነበረበት ከአዳማ እንዳልከው ከአዳማ ራንደምሊ ተመርጦ ግርማ በር ላይ ሊቆም አይችልም። ግርማን እንዲጠብቅ ግርማን እንዲያሰቃይ ሊቀጠር አይችልም። ይሄ ደግሞ ግልጽና ግልጽ ነው። ያ ሊሆን ይችላል እኮ ነው። በነገራችን ላይ ግርማን እንደዛ ለመጫንና ለማስጨነቅ ወይም ይሄኛል ጉዳት እንዲደርስበት ለማድረግ የተፈለገ የነበረው ያቺ ገጽ ነች። እንደነገርኳችሁ ያቺ ገጽ ግዴታ መሙላት አለበት እያለ አለቄ በተደጋጋሚ እንድናስጨንቀው እኔ አለቃ ማለት እኔ ላይም ጫና እያደረሰብኝ ነበር እና እኔ ላይ በደረሰው ጫና ግርማ ላይ ላስተላልፍበት እያለሁ
ምክንያቱም እዛ ጋር ለህይወቴ ሰግቼ ነበር፣ ለህይወቴ ፈርቼ ነበር። ግርማ ላይ ያደረስኩበት ነገር ያው ከዛ የተነሳ ነው እና አለቄም ብዙ ተጭኖታል። ይህን ገጽ መልስ ምንም ሊመልስ አልቻለም። በነገራችን ላይ ምንም መረጃ ሊሰጠንም አልቻለም። ለዛ ነው እንደዚህ ተጎድቶ ያገኛችሁ። በመኪናው ጋር መሀል አዲስ አበባ ላይ መኖሪያ ቤት ይግዙ። ከ80% በላይ ዲያስፖራ በሰፈሩበት ዲኤምሲ ሪል ስቴት ቤቶን ይግዙ። 60% የባንክ ብድር ተመቻችቶሎት ካሉበት በእጅ ስልኮ ደውሎ ከ10% ጀምሮ በመክፈል ቤቶን ይሰዱ። ወደ በ3 ቀን በዲኤችኤል ካሉበት ሀገር እናደርሳለን። በወር 70 ሺህ ብር ገቢ ካሎትም ዲኤምሲ ባለቤት ያደርጉታል። ከስቱዲዮ እስከ ባለ 4 መኝታ እንዲሁም የንግድ ሱቆችን አዘጋጅተናል። መንደሩ በ65 ሺህ ካሬ ላይ ያረፈ ሲሆን 5 ሊፍት፣ 5 መዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ጄኔሬተር አለው። ግንባታዎች በአልሙኒየም ፎርምወርክ የሚሰሩ በመሆናቸው በአጭር ጊዜ ይረከባሉ። እንደሚከፍሉ መጠን እስከ 35% ልዩ ቅናሽም ተዘጋጅቷል። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት እና ደግሞ ያው እሱን በምናስጨንቅበት ሰዓት እየጉዳዩን ባለንበት ሰዓት ስልክ በተደጋጋሚ ለአለቄ እየተደወለ እንዴት ያለውን መረጃ ይጠይቃሉ። ያለውን ነገር አለቆቻችን ናቸው። እኔ እንጃ እነሱን ነገር ባላቆም ለመናገር አሁንም ግልጽ ለማድረግ እሞክራለሁ። በተደጋጋሚ እየደወሉ ወደ አለቄ እሱን እያስጨነቅ ነው። ምን አዲስ ነገር እንዳለ እየጠየቁ ነበር እና በዛ ሰዓት በሚጠይቁበት ሰዓት ግርማን እኔ ላለመጉዳት በጣም አዝኜለት ነበር ብያቸዋለሁ። ትንሽ የማንገራገር ነገር ሲያዩ ጠርቶኝ አለቄ ጠርቶኝ ለብቼ ከግርማ ነጥሎኝ ያለኝ ነገር በጣም ለህይወቴ በጣም ጫና የፈጠረብኝ ምንድነው ያሉ? በጣም ብዙ ነገር ነው ያለኝ። በጣም እኔ እንጃ ብቻ ምንድነው ያሉ? እኔ እንጃ ኖርማል ሰው ሆኖ ይህንን ነገር ሰምቶ ይህን ስራ ጥሎ ይሄዳል ብሎ ማሰብ ዘበት ነው። ምክንያቱም በቤተሰቤና በህይወቴ ነው ቀልዳለሁ ብሎ ያስፈራራኝ እና ለዛ ነው ወደዚህ ውሳኔ የገቡት። እና ባካችሁን ምንም አይነት ጫና ሳይኖርብኝ ይህንን ነገር ለማድረግ እንደማልገደድ እንድታውቁልኝ እፈልጋለሁ። ይኸውልህ ጫና መሆን አለመሆኑ ሳይሆን እዚህ ጋር ውጤትህ ነው የሚታየው፣ ያደረግከው ነገር ነው የሚታየው። ምክንያቱም አንተ ይህንን ነገር ግልጽ ለማድረግ አሁንም እየሞከርኩኝ ነው። ነግሬያችኋለሁ። አሁንም ይኸውላችሁ አለቄ ያመጣህ አበራ ስለ አበራ እንግዲህ ትላንት ልትነግረን ስትል ያዕቆብ አንተ ላይ ለመሰንዘር ተነስቶ በቃ እንደምትሆኑ ነው። ያ እሱ እዚህ ጋር ለመሰንዘርም ለመደብደብም የተነሳበት ምክንያት እኮ ከዛ በፊትም እንደዚህ ሲያስጨንቁኝ እንደነበረ ምክንያት መሆን ይችላል አይደል? ይሄ ግልጽ ነው። ተረዳኝ። አሁን እዚህ ጋር ነገሩን ግልጽ ለማድረግ ለአንተም እየነገርኩ ነው ያለሁት። እዛ ጋር ትናንት ሊደበድበኝ የተነሳ ልጅ እንዴት ነው ከዛ በፊት በስራ ላይ ባለሁበት ሰዓት ያለውን ነገር አሁንም ግልጽ ለማድረግ እየሞከርኩኝ ነው። በጣም ተጨነነዋል። አዎ እኔንም ግን ለህይወቴ ጫና ለህይወቴ ስጋት እየፈጠሩብኝ ነበር እያልኳችሁ። ይህንን ነገር ግን ልትረዱኝ አልቻላችሁም። ግርማ ልጫኑ የቻንኩት ይኸውላችሁ እኔ የድሃ ልጅ ነኝ ብያችኋለሁ። ሌባ ነኝ። ሰርቂ በማመጣው ሳቢ ለእናቴ ለድሃዋ ልኑር ብዬ ነው እዚህም እዛም ብዬ ተሯርጬ። ትሰማኛለህ? አሁን ስለ እናትህ ስለ አንተ የምናወራበት ሰዓት አይደለም። እንግዲህ የእኛ የህግ እና የሕክምና አባላቶች እንዳረጋገጡት በግርማ ደም ውስጥ የተለያዩ አደንዛዥ እጾች እንግዲህ ብሩኬ ትናንት መረጃው እንደደረሰን ነው። ይሄ ማለት እንግዲህ ተመልካቾቻችን እዚህ ጋር ግርማ በእነዚህ ቀናት ውስጥ ማደንዘዣ እየተወጋ ነበረ። ሐኪሞቹ እንደነገሩኝ ከሆነ አንስቴዥያ የሚባሉ ነገሮች አሉ፣ ሙሉ ማደንዘዣ የሚባሉ አሉ። ታይፕስ ኦፍ አንስቴዥያ ብሎ የሕክምና ቡድን አባላቱ ለእኔ በደንብ ነበር ያብራሩልኝ። ከነዚህ መካከል ደግሞ ኬታሚን የሚባል ማደንዘዣ እንዳለ በነዛ ቀናት ውስጥ ያንን እንደወጉት ያ ማደንዘዣ ደግሞ ራሱን ከሳተ በኋላ ስለነበረው ነገር ስላደረገው ነገር በሙሉ ቅብጥርጥር እንዲያደርግ እንዲያወራ የሚያደርግ ማደንዘዣ ነው። ይሄ ማደንዘዣ ደሙ የግርማ ውጤት ላይ የሚያሳየው ይሄ ማደንዘዣ ሁላ በነዛ ቀናት ውስጥ እንደተወጋ ደሙ ላይ እንደተገኘ ሳይቀር ይሄንን ሁሉ ነገር ነው ስታደርጉ የነበራችሁት። ቀላል ነገር አይደለም። ያው ስለዚህ ነገር እኔ ስለምንም ግልጽ ወለን ነገር የለም። ምንድነው ግልጽ ባይሆንልህ? በድራ የነበርኩ እኮ አንተ አጋጣሚ የገጠመኝን ነገር እዚህ ጋር ለእናንተም በአጋጣሚ ልንገራችሁና ነገሩን ትንሽ ለማቅለል እንሞክር። እስካሁን ከግርማ ደም ውስጥ እኮ እስካሁን እንግዲህ ይሄ መድኃኒት ይሄ እጽ ሊወጣ አልቻለም። እስካሁን ያ ነገር ነው እስካሁን ኮማ ውስጥም እንዲቀመጥ ያደረገው። ሰውነቱ በጣም ተጎድቷል። የመቋቋም አቅሙ በጣም ተጎድቷል በእናንተ ምክንያት። ትክክል። በአጋጣሚ አይደለም፣ እውነቱን ነው እንድትነግረን የምንፈልገው። አለቄ በተደጋጋሚ
እሱን ለብቻ የማውሪያ ጊዜ ይወስዳል እና ማለት ያዕቆብ ማለት ነው። ያው በመሀል ያጋጠመኝን ነገር ነው የምነግርህ እና እዚህ ጋር ሰውየውን ለማውራት እኔም በሚጠራኝ ሰዓት ግርማን ማለት ነው አለቄ በሚጠራኝ ሰዓት ወይ ጓንት አድርጎ ወይ የሆነ ነገር ይዞ ነው በእጁ እኔ እንጃ ምን እንደሆነ ይዞ ነው ወይ የሆነ ቦታ ይልከኛል ወይ እንደዚህ አይነት ካሽ ብር አውጣ ወይ እንደዚህ አድርግ ምናምን ወይ እንደዚህ ምሳ ይዘና ምናምን ብሎ የሆነ ምክንያት ፈጥሮ ብቻ ይልከኛል እና በዛ በሚልከኝ ሰዓት እዛ ጋር ከግርማ ጋር የሚያወሩ ነበር የሚመስለኝ። ግን ያው የሆነ ቀንም ግቢ ውስጥ እዚህ እዛ እያልኩኝ እንደዚሁ ልኮኝ እየተመለስኩኝ ነበረ እና ያስኩትን የወተት ልጫጅ ለመጣል ወደ ጓሮ ሄጄ ቅርጫቱ ስመለከት ጓንት አይቻለሁ። ጓንትና የሆነ የመርፌ መሰል ነገር የለም ያው ፈሳሽ ያለበት ነገር ተመልክቻለሁ እና እሱ ነገር እኔ እንጃ ይመስለኛል እናንተ ከምትሉት ነገር ጋር ሊገናኝ ይችላል። ያው ሌላ ነገር እንጃ ትዝ የሚለኝ ነገር የለም። ይህንን ሁሉ ነገር ነው ስታደርግ የነበራችሁት። እንግዲህ ይሄ ማለት ሆስፒታል ውስጥ እንኳን እንግዲህ አነስቴቲስት የሚባሉ ባለሙያዎች አሉ። በባለሙያዎች የሚወጋ መድኃኒት ነው ይሄ። እንኳን በአንድ ተራ ሰው በአንድ ጋርድ በአንድ ጠባቂ የሚወጋ እንኳን መድኃኒት አይደለም። አለቃ ወጋችሁት። እሺ ወጋችሁት አይደለ? እንዲደነዝዝ ያለውን ነገር እንዲለፈልፈላችሁ አደረጋችሁት። ከዛስ በኋላ ምን አለ? መቼም አላማችሁ ያ ነው የሚሆነው አይደለ? ለሰዓት አዳምጠኝ። ይሄ ማደንዘዣ ማለት ረዘም ላሉ ሰዓታት ነው የሚቆየው፣ ሰውነት ውስጥ የሚቆይ ነው። ከዛ በኋላስ ምንድን ያወራላችሁ? ምንድን የሰማው ነገር? ያው በአጋጣሚ ምንም አይነት ነገር ሊናገር እንዳልቻለ እኮ አሁንም ግልጽ አድርጌ ራሱን ስቶ ይሄ መድኃኒት ራሱን ስቶ የሚያስለፈልግ መድኃኒት ነው። እጾቹን እንዴት እንደሚጠቀሙ ራሱ እኔ ላውቀው አልቻልኩም። እኔ ጭራሽ እኔ ቤት በኩል አሁን እንዳልኳችሁ ጥርጣሬ አለቃ ያዕቆብ ጓንት አድርጎ አይተኸዋል? ትክክል። በዚህ እርግጠኛ ነኝ። አይምሮ ውስጥ ጥርጣሬ ፈጠረብኝ። ስለዚህ በዚህ እርግጠኛ ነኝ። በዚህ በጣም እርግጠኛ ነኝ፣ 100% እርግጠኛ ነኝ። ከዛ ባሻገር እያልኩ ያለሁት ነገር ይህንን መርፌ ወጋችሁት። ከወጋችሁት በኋላ ወደዳችሁም ጠላችሁም እንግዲህ ይናገራል። ይሄ ሰው ብዙ ነገሮችን ያወራል። የተገጣጠመም ነገሮች ቢሆን መገጣጠሙ አይቀርም፣ መቀባጠሩም ቢሆን አይቀርም። ምንድን ነበር የሰማችሁት? ምን አለ? ምን ተናገረ? በዛ ሂደት ውስጥ የሚገርም ነገር ቅድም እንደነገርኳችሁ ስለ ቤተሰቡ ሊነግረኝ ዳዳር ያላትን ነገር እና ሌላ ምንም ነገር መረጃ ሊሰጠን እንዳልቻለ ነው ነግራችሁ። ምንም ሌላ ነገር ምንም ይሄ ነገር እስካሁን ድረስ ለራሴ ጥያቄ ሆኖብኛል። ምክንያቱም ምንም መረጃ የማያውቅ ሰው የተሳሳተ ሰው ይሆን እንዴ ምናምን እስክል ድረስ ደርሻለሁ። ማለትም በጣም ጫና በዝቶበታል፣ ሲሰቃይ ነበረ። ሊናገር ግን አልቻለም። በጭራሽ ሊናገር እንዳልቻለ ነው የማውቀው። ስለዚህ ያን መድኃኒት እዛ ሰውዬ ላይ ካረጋችሁ በኋላ ራሱን ከሳተ በኋላ ምንም አልነገራችሁ? እርግጠኛ ነህ በዚህ? ይሄም በጣም ስለዚህ አለቃ ያዕቆብ እጁ ላይ ጓንት፣ ባስኬቱ ላይ ደግሞ መርፌና የተለያዩ አደንዛዥ እጾች እንዳየህም እርግጠኛ ነህ? አዎ ይህንን ነገር በጣም 100% እርግጠኛ ነኝ። እና በነገራችን ላይ ስለዚህ ብሩኬ ይሄ ነገር እንዳለ ያዕቆብ ነበር ሲያረጋግጠው ማለት። እሱን እኛ የምናረጋግጠው ይሆናል። ካንተ ጋር ግን ብዙ ተጨማሪ ነገሮችን ማረጋግጣቸው ነገሮች አሉ። የኛም ሰዎች አሁንም እያጣሩ ያሉት ነገሮች አሉ። አሁን ግን በመፈልገ ሰዓት ትመጣለህ። እሱን አስወጡልኝና ያዕቆብን ተነስ። እሺ እንግዲህ ተመልካቾቻችን ከአንደኛው ጋርድ ጋር ያደረግነውን ቆይታ ተመልክታችኋል። ከሱ ጋር ስናወራ ደግሞ ስለ ያዕቆብ ያወራንን እያንዳንዱን ነገር ሰምታችኋል። መቼም ያዕቆብ አሁን ያለህበት ሁኔታ በጣም ቀላል እንደሆነ ልነግርህ እፈልጋለሁ። ይሄ ያለህበት ህመም በጣም ትንሹን ነው ነግሬህ ነበረ። ከትላንትና ጀምሮ ከባለፈው ከተያዝክ ቀን ጀምሮ ግርማ ላይ ያደረጋችሁትን እያንዳንዱን ነገር እናንተ ላይ እንደማደርግ ጋሻው ያሳየህ መሳሪያ ህይወትህን ነው የሚያሳጣህ አይደለ? እኔ እንደዛ እንዲሆን እንደማልፈልግ ነገር ያለኝ ከአካል ልጅ ነው ጀምሮ መጀመሪያ ስቃይ ምን እንደሆነ ገና ታየዋለህ በደንብ። ግርማ ሲሰቃይ የነበረውን አንተ በጠፉ ታየዋለህ። ይህንን ደግሞ ደጋግሜ ልነግርህ እፈልጋለሁ። አሁንም እየደረሰብህ ያለው ነገር ያ ነው። ቀና ብለህ በስነ ስርዓት አውራኝ። አሁንም ቢሆን
ብዙ ነገሮችን ከባልደረባ ወይም ደግሞ ከአባሪ ጋር አውርቻለሁ። ስላንተም ደግሞ የኛ ሰዎች በጣም ብዙ ነገሮችን እያጣሩ ነው። አሁንም ማጣርተን የደረስንበት ነገር አለ። የብዙ ወንጀሎች ባለቤት እንደሆንክ፣ ብዙ የወንጀል ሪከርዶች እንዳሉብህ አሁን ሳይቀር ከነ እስር ፍርድ ሳይቀር እንኳን እንዳመለጥክ በነፃ እዛ ቤት ተቀምጠ ጭራሽ ግርማን እያሰቃየ ቀና ብለህ አውራን። ቀና ብለህ ምን ጠይቀህን ጥያቄ በስነ ስርዓት ትመልስንላል። እንግዲህ አምነህ ነው እዚህ ጋር የመጣው። እጅህም ከመሰበር ነው ሄዳ ነው። እዚህ ጋር ሌላ የተጣረሰ ነገር አወራለሁ፣ ማያሳምን ነገር አወራለሁ። ያመንከውን በሙሉ ብዙ ምን ጠይቀህም ጥያቄዎች አሉ። እነሱንም ተጨምሮ እንድትነግረን እፈልጋለሁ። ይሄ እጅህ ከመሰበር ነው ሄዳ ነው። ሽባ ግርማን ሽባ አድርጋችሁ እንዳስተኛችሁት ሽባ ነው ማድረግ። ቀጥለው ምንድን ነው ማውቃት ፈልጉት? የተጠየቀውን እንድትመልስ ነው የምፈልገው። ሰማለህ? እያንዳንዱ ያደረጋችሁትን ነገር እኛ በደንብ አውቀናል። አንተም አባሪህም ስታሰቃዩት እንደነበረ። ከምን እንጀምርልህ? ይደመርልህ? ይሄ ማታመልጥበት ሪከርድ አሁን ያደረግከው ግርማ ላይ ይደመር? እሱ ግልጽ ነው እንደሚደመር። ግን አንተ አበራ ሲባል እንዴት እንደሆንክ አይተናል። ማን ነው ያ አበራ? ቀና ብለህ አውራ። አበራ አበራ ማለት ፈጠን ፈጠን ብለህ ንገረን እንጂ እዚህ ጋር እኮ እኛ ቁጭ ብለን ምንሰማህ አንተን እያመመኝ ነው እያወራሁ ያለሁት። ይኸው ገና እንዲያምህ ነው የምናደርግህ። ነግሬሃለሁ። በስነ ስርዓት ቀልጠፍ ባለ ሁኔታ ነው እንድትነግር የምፈልግ። እንደዚህ በቻልኩት እያወራሁ ነው። በቻልኩት አቅም እንድትለኝ ራሱ ፍቃድ አልሰጠህም። ምነግርህን ምጠይቅህን ጥያቄ ብቻ ነው እንድትመልስ የምፈልገው። ማን ነው አበራ? ይኸውላችሁ እኔ ሐሞቴም አይደለሁም ሲምራም አይደለሁም። በቃ እኔ ራሴን የቻልኩ ግለሰብ ነኝ። በቃ እንዳላችሁት አዎ ወንጀለኛ ነኝ። በቃ ወደዚህ ስራ ስገባም ይህ ሁሉ ነገር ይፈጠራል ብዬ አልነበረም። አውቃለሁ በጣም በጣም ትልቅ ወንጀል እንደሆነ። ለእኔ ተራ ነገር ነው። በእርግጥ የስንት ሰው ነፍስ እጄ ላይ አለ። ግን ይሄ ስራ ከሌሎች ስራ ለየት ያለ ስራ ነው። እኔ እንደዚህ ተራ ስራ አልቀበልም። ትናንሽ የሆኑ ስራዎችን አልቀበልም። በቃ ደህና ገንዘብ ደህና ብር ያለው ነገር ነው የምቀበለው። ይሄ ስራ መጣልኝ። ምናልባት ታውቃላችሁ ብዬ አስባለሁ መቼም ስለ ሲምራና ስለ አሞቴ ታሪክ። ለዛ ነው እኔ እንደዚህ የምታስጨንቁኝ። ምን ማለት ነው? እዚህ ጋር አሞቴም ሴምራም ያልሆነ ሰው እንዴት የግርማ የመጨረሻ ሰው ይሆናል? የመጨረሻዎቹ ሰዎች አንተና አባሪክ ነበራችሁ ካለቃህ ባሻገር። የመጨረሻ ሰው ደግሞ የሆናችሁት ሰው ለአሞቴዎችም ለሴምራም ምን ማለት እንደሆነ ይታወቃል። ይሄ ግልጽ ነው። ስለዚህ እናንተ ደግሞ የመጨረሻ ሰዎች ሆናችሁ አሞቴም ሳትሆን ሴምራም ሳትሆን ወይ ሴምራ ሆነ ሴምራዎችን ክድሃል ወይ ደግሞ አሞቴ ነህ። ይኸውልህ ነገርኩህ። እኔ እመነኝ በእናትህ እኔ ከዚህ በላይ መሰቀየት አልፈልግም። በቃ እኔ እዚህ ስራ ላይ ስገባ በጣም ሀብታም እንደምሆን አውቄው ነው የገባሁት። ሲነግረኝ ስለ ስራው የሆነ በቃ በጣም ትልቅ ነገር እንዳለው ገብቶኛል። እና ነገሩን እውነቱን እንዲነግረኝ በጣም ነው ያስጨነቅኩት። ማኔ በ50 ሺህ ብር በ100 ሺህ ብር እንደዚህ አይነት ስራ መስራት አልፈልግም። በቃ ትልቅ ስራ እንደሆነ ስለገባኝ ትልቅ ቢዝነስ እንደሆነ ስለገባኝ ምንድን ነው ይሄ ነገር ይሄን ያህል ብዬ ዲቴል ጠየቅኩት። ሊነግረኝ ፈቃደኛ አልነበረም። በእርግጥ በጣም ሳስጨንቀው ከኔ ሌላ ይህንን ስራ ሊሰራለት የሚችል ሰው እንደሌለ ስለማቅ ካልነገርከኝ አልሰራልህም አልኩት። ከዛ በቃ ነገረኝ፣ ስለ ሐሞቴ ነገረኝ።
ስለ ሲምራም ነገረኝ። ከዛ እኔ በምን ተስማማሁኝ? አሁን ስራ ማስጌጃ የተወሰነች ብር ትሰጠኛለህ፣ ስራው ከተስተካከለ በኋላ ግን በፐርሰንት ነው የምንነጋገረው ያልኩት። ያ የተደበቀው ወርቅ ከወጣ በኋላ የሚገኙ ብር ቀላል አይደለም። ከዛ 2% ትሰጠኛለህ አልኩት። በዛ ነበር ተስማማ ነው። ከዛ ወደ ስራው ገባሁኝ እንጂ እኔ እመኑኝ ሲምራም አይደለሁም አሞቴም አይደለሁም። ስለዚህ አንተን የሚያዝ አበራ የምን ጎሳ ነው? መቼም የአሞቴ ጎሳ ነው የሚሆነው። አዎ የአሞቴ ጎሳ ነው። በዚህ ሂደት ውስጥ መቼም በቀጥታ ግርማን አገኘው። ግርማን ደግሞ ስታሰቃዩት የነበራችሁ አንተና አባሪ ነበራችሁ። ስለዚህ አንተ ደግሞ እንደነገርከኝ ከሆነ የተመለመልክበት መንገድ አለ። እያልከኝ ያለው ቀላል ስራዎችን አልሰራም፣ ትንንሽ ስራዎችን አልሰራም፣ በ50 እና በ100 ሺህ ብር አልሰራም ነው። እውነት ለመናገር የወንጀል ሪከርድ የሚያሳየው ይህንኑ ነው። በጣም ብዙ ወንጀሎችን ሰርተህ በነዛ ተከሰህ የወጣ ሰው ነህ አሉ። በጣም ብዙ የወንጀል ፋይሎች ተደርድረዋል፣ አጣርተነዋል፣ ደርሰንበታል። በቀጥታ ግርማን የሚያክል ሰው አንተ እጅ ላይ ይገባ። ከባልደረባ ወይም ደግሞ ከአባሪ ደግሞ እንደተረዳሁት ግርማን የበለጠ ስታሰቃዩ የነበርከው አንተ ነህ። አንተ እጅ ላይ ከገባ በኋላ ደግሞ እኛም ያየነው አሁንም ግርማ ያለበት ሁኔታ ምን ያክል እንዳሰቃያችሁት ነው። አንተም ሆንክ አባሪክ እንደሰማሁት ደግሞ አንተ በማደንዘዣ በመርፌ ሳይቀር እያሰቃየው እንደነበር፣ ይሄ ደግሞ ባልደረባ ያያቸው የጓንት እንዲሁም ደግሞ የመርፌ ሰብርባሪ ቆሻሻ ውስጥ የተጣሉ ነገሮች እነሱ ምስክር ናቸው። የኛም ሐኪሞች ደግሞ ሰውነት ውስጥ ያገኙት ነገር እነዚህ ምስክር ናቸው። ምን ምትለው አለ? ስለዚህ ምን አይነት ተራ ሌባ ነው? በእናትህ ምንድን ነው እሱ? ምን እያልክ ምን አይነት ተራ ሌባ ነው ብለህ እንደዚህ አይነት ሪያክሽን እኮ ለኛ እኮ ማሳየት እኮ የለብህም። ይሄን እጅህን በዛኛው እጅህን ደግምላ አታርግ። ተራ ሌባ ነው ምናምን ብለህ አንተ ከባድ ሌባ እንደሆንክ አንተ ራሱ አሁን ተራ ሰው ነህ። ምንም እንደዚህ ለማለት የሚያስደፍር ነገር የለም። ስነ ስርዓትን ይዘህ ስለተጠየቀው ነገር ብቻ መልስ። ነገርኩ። ቀጥለው። በቃ አዎ የሰማችሁትን ነገር ሁሉ አድርጌያለሁ። በቃ እንዲናገር ማድረግ ነበረብኝ። ምክንያቱም የእሱ ነፍስ ብቻ አልነበረም። እዚህ ስራ ላይ ከገባሁኝ ወይ ወረቀቱን ታመጣለህ ወይ ትሞታለህ ተብዬ ነው የገባሁት። በቃ ምክንያቱም ይሄ የሐሞቴ ጎሳዎች በጣም የሚያስጠሉ ጎሳዎች ናቸው። ይህን ስራ የተቀበልኩትም እኔ ወረቀቱን እንደማገኝ እርግጠኛ ስለሆንኩኝ ነበር። ምክንያቱም ልምድ አለኝ። በጣም ብዙ ነገር አወጣጥቼ አውቃለሁ ከብዙ ሰው እና ከላይ የሚመጣ ትእዛዝ አለ። በቃ ከላይ የሚመጣውን ትእዛዝ አስፈጽማለሁ። ማን ነው የሚመጣው? እኔን የቀጠረኝ አበራ ነው። ትእዛዞቹን ከላይ የሚያመጣል። ይደውልልኛል። እንዴት ሆነ ተናገረ ወይ ይለኛል። አልተናገረም በምልበት ሰዓት በቃ ይህንን ነገር ሞክር እያለ የተለያዩ የማሰቃያ መንገዶችን ፕሪፈር ያደርግልኛል። እኔም ከሱ የተቀበልኩኝ ተግባር ያደርጋል። በኤሌክትሪክ መንዘር ሊሆን ይችላል፣ ጥፍር መንቀል ሊሆን ይችላል፣ በቃ ቆዳውን ከላዩ ላይ ማንሳትም ሊሆን ይችላል። አውቃለሁ ይሄ ነገር ለእናንተ ሊከብዳችሁ ይችላል። እኔ ግን በጣም የለመድኩ ተራ ነገር ስለሆነ እና በቃ ያላደረግነው ነገር የለም። በቃ እኔ ግርማ የምትሉትም ሰውዬ ኖርማል ሰውም አይመስልም። ምክንያቱም በጣም ብዙ ሰው አሰቃይቻለሁ፣ በጣም ብዙ ሰው አወጣጥቼ አውቃለሁ። በቃ በአንድ በሁለት ዙር ወይ ይናገራሉ። እዚህ ግርማ የተባለው ሰውዬ ያላደረግነው ነገር የለም ከመግደል ውጪ ማለት ነው። እሱንም እንዳያችሁት ሊሞት ሲል የደረሳችሁት። በቃ የተቻለንን አቅም ሁሉ አድርገናል እንዲናገር። በቃ በመጨረሻም መርፌ ላከልኝ። ያ መርፌ ምንድን ነው የሚያደርገው? ሰውየውን ወደ ቅዠት ዓለም ይከተዋል። ከዛ ያደረገውን ነገር የሰራውን ነገር ወደኋላ በቃ በቅዠት መልክ እንዲናገር እንዲናዘዝ ያደርገዋል። ስለዚህ
በተደጋጋሚ ይሄንን ሰው ስትወጋው የነበርከው አንተ ነበርክ ማለት ነው አይደል? ይሄንን ማደንዘዣ? አዎ እኔ ነኝ። አዎ። ከዛ በኋላ እርግጠኛ ሆኜ መናገር የምችለው ያንን መርፌ ከወጋኸው በኋላ ግርማ ብዙ ነገሮችን ያወራል። ምክንያቱም ኮንሽየስ አንኮንሽየስ እየሆነ ነው የሚቀጥለው ራሱን በማወቅና ባለማወቅ መካከል። ራሱን ወደ መሳት ከመጣ በኋላ በማደንዘዣው ቁጥጥር ስር ከዋለ በኋላ ደግሞ መናገር ይጀምራል፣ ወይም ደግሞ ስለዚህ ነገር መቀባጠር ይጀምራል። በዛ ሂደት ውስጥ ደግሞ አባሪህን ሱቅም የትም እየላክ አንተና ግርማ ለብቻችሁ ነበራችሁ የምትሆኑት። በእርግጠኝነት ግርማ በዛ ሁኔታ ውስጥ ብዙ ነገሮችን ተናግሯል። ምን አለ? አዎ ብዙ ነገሮች ተናግሯል። እንዳልኩም ይሄ ተራ ሌባ ልከው ነበር ወደ ሌላ ቦታ። ምክንያቱም ተራ ነው አይደለም? ሰውዬ አንተም ተራ ሰው ነህ። ማንንም ሰው ተራ ማለት አትችልም። አሁን የጠየቀህን ጥያቄ አንኮንሽየስ በሚሆንበት ሰዓት ግርማ የተናገረውን ነገር ብቻ ንገረን። እሱ ተራ ሰው አይደለም፣ አንተም ተራ ሰው ነህ። አሁን በእኛ እጅ ላይ ነው ያለው። እንዳንተ አይነት ብዙ ሰዎች አጋጥመውናል። ብዙ ተራ ሰው እንደሆንክ እየነገርኩ ነው። እኔ ደግሞ ለአንተ የጠየቀውን ጥያቄ ብቻ መልስ። አንኮንሽየስ በነበረ ሰዓት ግርማ ምንድን ነው የተናገረው? በጣም ብዙ ነገር የተናገረው እያልኩ እኮ ነው። በጣም ብዙ ነገር ነው የሚቀባጥረው። እሱን የተናገረውን ነገር ሁሉ አንድ መስመር አስይዞ የሆነ ታሪክ የሆነ የተደበቀበትን ቦታ ለማውጣት በጣም ከባድ ነበር። በቃ ያን መድኃኒት በወጋሁት ቁጥር የሚቃሸው ስለ ቤተሰቡ፣ በቃ ቤተሰቦቼ፣ ልጆቼ፣ ሚስቴ ነው የሚለው። በቃ ስለማምለጥ ነው የሚያወራው። መጡብኝ የሐሞቴ አባሎች ይላል፣ ሊገሉኝ ነው ይላል፣ ይጮሃል፣ ከተደብቂው ይላል። ሲመስለኝ የሆነች ሴት ልትኖር ትችላለች ከዚህ ከእንትኑ ጋር እንጂ በቃ ሊናገር አልቻለም። እኔም ያልኩህ ይሄን ነው። መርፌ ወቅተ ነው እሱ በሱ ቢናገርም ራሱ ቢናገር ኖሮ በቃ ጨርሰን ነበር ስራችንን፣ እዛም ቦታ አታገኙንም ነበር። ግን እንዴት እንደሆነ አላቅም፣ ግርማ በምንም ታምር ሊናገር አልቻለም። ይኸውልህ አሁን በምንም ታምር ሊናገር አልቻለም ብትለኝ እኔ አልሰማህም። ይሄ መድኃኒት ደግሞ ራሱን ስቶ ብዙ ነገሮችን እንዲያወራ የሚያደርግ ነው። ቀላል መድኃኒት አይደለም። ከዚህ በፊትም እንግዲህ በታሪክ እንኳን እንደምንሰማው አንዳንድ የወንጀል ፍርደኞች በዚህ መድኃኒት አማካኝነት ብዙ ነገሮችን እንደሚቀባጥሩ ስላደረጉት ወንጀል ሳይቀር ትልልቅ ወንጀለኞች ተመልካቾቻችን በትልልቅ እስር ቤቶች ከዚህ በፊት የሚደረግ ነገር ነው። ይሄ ነገር ወንጀለኞች ይወጋሉ። ከዛ በኋላ እንግዲህ አላመን ሲሉ ይህንን መርፌ ተዋግተው ስለ ብዙ ነገር እንዲናገሩ ይደረጋል። ያንን መድኃኒት ነው በቀጥታ ለግርማ የሰጡት። ስለዚህ ግርማ የተናገረውን ነገር አንድ ባንድ ትነግረኛለህ። ምክንያቱም ከአንተ የምጠብቀው ብዙ ነገር ስላለ። ይኸውልህ እባክህ በነኝ። በቃ ያላደረገው ነገር የለም። ሁሉንም ነገር ሞክረናል እንዲናገር አልኩህ። በቃ መጨረሻ ዕድላችን የነበረው መርፌውንም ወጋ ነው። ግን የተዘበራረቀ ነገር ነው የሚናገረው። ምንም ፍንጭ የሚሰጥ ነገር የለውም። ቢናገር ምን ያደርግልናል? እኛ እዛ ቦታ ላይ ቁጭ ብለን ለምን እሱን እንጠብቃለን? ይሄን ሞቶም እኮ ሊሆን ይችላል እኮ ቢናገር ኖሮ። ስላልተናገረ ስላላወቅን እንጂ ብናቅ ይሄን ገለነውም ነበር። መቼም ያንን ሰው እንደተራገሉትም ምክንያቱም ብዙ ሰው የሚፈልገው ሰው ስለሆነ በዛ ሂደት ውስጥ ደግሞ ይሄ የጎደለው አንድ ገጽ አለ። አንተ ስለ ገጹ ምን ታውቃለህ? መጀመሪያ ግን እንዳልከኝ ከሆነ አሞቴ አይደለሁም አልከኝ፣ ሴምራ አይደለሁም አልከኝ። ግን ከግርማ አንድ ገጽ እየፈለክ ነው አንተ። የምን ገጽ ነው የምትፈልግ የነበረው? የምን የመጽሐፍ ቅዳጅ ነበር እየፈለክ የነበረው? ምን አውቀ ነው ስለዚህ ገጽ? አብሬ የነገረኝን ነገር ታውቁታላችሁ እናንተ ማለት ነው። ታውቁታላችሁ አይደለም? እኔ ጠየቅኩህን እንድትመልስልኝ ነው እዚህ ጋር የምፈልገው። ስለ ሴምራ ጎሳ ታውቃላችሁ? ስለ ሐሞቴ ጎሳ ታውቃላችሁ? ሐሞቴዎች ሴምራዎችን ገለዋቸው እንደጨረሷቸውም ታውቃላችሁ? የቀሩት 2 ሰዎች እንደነበረም ታውቃላችሁ? ከዛ ውስጥ አንደኛው ሞተ፣ አንደኛው ተርፎ እኛ እጅ ላይ ወደቀ።
ያ መጽሐፍም በጣም በጣም ብዙ ወርቅ በጣም ብዙ ሀብት እንዲገኝ ስለሚያደርግ የአንድ መጽሐፍ ግንጣይ ስለሆነ እሱ እንድፈልግ አበራ ላከኝ። መጽሐፉን ማን እጅ ላይ ነበረ አለ ያሏችሁ? እኛ ጋር ነው ያለኝ። ይኸውልህ አንተን ስለዚህ ሁሉ ነገር ከነገረ ይህንን ሁሉ ሚስጥር ስለ መጽሐፉ ስለ ገጹ ካሳወቀ አበራ የት እንዳለ ታውቃለህ ማለት ነው። ያንተ አለቃ አበራ የት ነው ያለው?